እቺ የምትመለከቷት የ9 ዓመት ህፃን ልጅ እርጉዝ ናት። ባሏ ደግሞ የምትመለከቱት የ70 ዓመት ሽማግሌ ሰው ነው። ተባላልኩም እንዴ ቆይ በጭራሽ ነው ኪታችሁ ነው የሸናችሁ። ምን ማለት ነው ማለት ሰላም ነው። ያው ተመልሰናል ካናውት ምናምን በኋላ ተመልሰናል። እንግዲህ ቪዲዮአችን አዝናኝና አጫዋችን ያስተምራል የሚሉ ቪዲዮዎች እየተከታተሉናል። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እንዲሁም በኮሜንት ደግሞ አስተያየታችሁ ሰጡን፣ ደስ ይላል። ቀጥታ ወደ ቪዲዮ ልጅ በስማሞች ጉድፈደም ለካሚ ፈጣሪ ለኔም ምግብ ባርክልኝ፣ ለተራቡትም አብላልኝ፣ የተጠሙትንም አንድ ዱለት ለሶስት እንግዲህ አስቡት ጋይስ። እንግዲህ እስቲ አጥጣልኝ አጥብ ደቂቃ ጨምርልኝ በማርያም አቦሰም አውጣው ያንተ ፋራ ነው እንደውም ሸምፖነሽ ከዚህ ጋር አንበላም። እንደውም እሺ የራሳችንን እናዘን ነው የምንበላው። አንተ ጅብ ነው እንዴ ሲያስጠላ። ኧረ ቀስ ብለህ በእናትህ ብላ አንተ እንዳንጨ ኧረ ዋት በአንድ ጉርሻ ነው ጋይስ የለፈው ነገር። ዱለታው ላይ እኮ እኔ እውነት ለማውራት እኔ በአንድ ሶስት ዱለት ለበላ እችላለሁ። ምክንያቱም የላያችሁት ነው አንድ ዱለት በአንድ ጉርሻ የምትነሳ ነች። ኧረ ጨዋታው ራሱ ይሄ ትኩረት ለምሳሌ እንጂ አንድ ዱለት እንደዚህ እኔም ቦን ያላ ጥላጥ ነው ጀማው ይባት ይብር ደስ አይል በእውነት ደስ የሚል ነገር አለውና እስቲ ወደ ቪዲዮ እስቲ ይሄ ሰራተኛ ቆይ እንዴ ነው የጠገበው? እባካችሁ አንተ ይሄን ተባላልኩም እንዴ ቆይ በጭራሽ ነው ኪታችሁ ነው የሸናችሁ። ምን ማለት ነው ማለት እንደ ከፍያ እንደ ማሰራ በስ የወንድ ሰራተኛ ወንድ ልጅ ሰራተኛ ነው ሰው ቤት ሲገባ እንግዲህ አስቡት ስነ ስርዓት አሰራም እንዳንተ አይነት ኢባት የሆነ ቤት አይቻላውቅም። እሺ ዞር ባልባና ስራ ነግሬያለሁ። ይኸውልህ ቆሻሻውን ባጠብኩልኝ እንደዚህ ትናገረኛለህ አንተ። ስነ ስርዓት አርግ ማራት ነው የቀረ ወረዛ ዞር በልልኝ። ይሄ አሟልልኝ ምን ነው የምትል ማጫማጫው ምን ማለት ነው ታዲያ? እየከፈልኩ ልጆቹ የተራገሙ ልጆች ነው ያሉት። አንተ ልጆችን አትናገር። እኛ ጋካሩትን የሚያበላሹትን አይታዋል። ምን አገባ ታዲያ እንዴ? ታቀኝ 200 ብር እያከፈልኩ ነው ብለህ ዳራትን አገልብጥ። አንተ ወደዛ ሄድ ሲል ደግሞ ሰጣኝና አሉጣ ከዚህ ለበርገር ክርስቶስና አሁን ላይ ካሉት በጣም በቃ ቢየር በቃ የድሮ ኤላትሪክ በቃ በእውነት ነው የምላችሁ በቃ አንደኛ በእውነት እንደው በኮሜዲ ዘርፍ ቢሸለም ራሱ ባይነኝ በዚህ በቲክቶክ ኮንተንት መርጫለሁ። የምርሱ እንደመርኩትኝና በጣም ደስ የሚል ልጅ ነው። በጣም ምን ሊፈጠር ነው? እስቲ ምን ሊፈጠር ነው? ወይ A few moments later ቃኛለ በመቤቴ አረ ይበቃኛል። ለረክለጁብኛላችሁ እኮ አረ በቃኝ እናንተ። ግን እዚህ ሀገር ግን ሰው ምንም ነገር ማረግ በቃ አይችልም እንዴ? ሶስት ለአንድ ወደ መዝናናት አይችልም እንዴ? አረ ደርቲ ማይንድ አረባካችሁ። አሁን እኮ እያደረጋችሁ ታላችሁ እኮ በቃ አንድ ወንድ ከሶስት ሴት ጋር ወይ ደግሞ ሶስት ሴት ከአንድ ወንድ ጋር በቃ ምንም እንዳይቀመጥ አረተው አረባካችሁ። ይሄ የምትመለከቱት ቪዲዮ መላው ዓለምን ያስቆጣና ያሳዘነ ቪዲዮ ነው። እቺ የምትመለከቷት የ9 ዓመት ህፃን ልጅ እርጉዝ ናት። ባሏ ደግሞ የምትመለከቱት የ70 ዓመት ሽማግሌ ሰው ነው። እቺ ህፃን ልጅ መጫወትና መዝናናት መማር እኔ እኮ እቺ እኮ ልጅ እኮ ናት የምር 6 ዓመት እየሞላት ነው እና በጣም ሶ ቢግ ሼም በእውነት ባለባት እድሜ ላይ እንደምትመለከቱት ወደ ውጭ ወጣ እንደ ትልቅ ሰው ገበያ ላይ እቃ ስትገዛ ትታያለች። ይሄንንም የገዛችውን እቃ ገና አቤት ሄዳ ትሰራለች፣ ታበስላለች። እንደዚህ አይነት ነገሮች አሁንም ድረስ አሁን ህግ ያለበት ሀገር ላይ የ9 ዓመት ልጅ የርግዛ ከዛ ደግሞ ዓለም ላይ እየተካሄዱ ይገኛሉ። ህፃናትን ማግባት፣ ህፃናትን ማስወለድ አሁንም ቢሆን የቆመ ነገር አይደለም። በተለያዩ ሀገራችን ክፍሎችም እንደዚህ አይነት ነገር ይካሄዳሉ። እነዚህ ህፃናት መማር፣ መጫወት፣ መዝናናት ነው እንጂ ያለባቸው ገና በ9 ዓመታቸው አርግዘው ገበያ ሄደው እቃ እየገዙ ለባሎቻቸው ምግብ ማብሰል በፍጹም አይጠበቅባቸው። የምትመለከቷት ልጅ ገና ራሷን ልጅ ሆና አስቤዛ ልትገዛ ወጣ አይከብድም ጋይስ ሳለ ገና ሌላ ልጅ ልትወልድ ነው። እንዲሁም ደግሞ የ70 ዓመት ሽማግሌ ባል አላት። ይሄ እጅግ በጣም የሚያሳዝን ነው። እቺን ልጅ እስቲ ተመልከቷት። በእውነት ህግ ያለበት ሀገር ከሆነ ይሄ ሰውዬ ሊቀጣ እውነት አባቱ አይደለም አያቱ አይደለም ቅድመ አያት የሚሆን ሰውዬ ትልቅ ሰው ነው በጣም እውነት። አንዳንድ ሀገሮች ግን ህገ መንግስታቸው ሚስተካከል ከሆነ እንደዚህ አይነት ነገር ያለ አቻ ጋብቻ የሚባል ነገር በእውነት ሶ ሲሪየስሊ ከባድ ነው እውነት።
ምን ነው አንተ ዛሬ ብቻ ነው የምታወራው? ምን ሆነ? ኧረ አባዬ ለስንት ዓመት የገነባሁትን ፍቅር ምክንያቱ ምን እንደሆነ በማላውቀው ነገር አልፈልግም አትልኝ። ወገኛ ግን ብራስ መጀመሪያ ሲለቂጥ እንኳን ጨርቅ ግዛ ደግሞ ገንብቼ ምናን ይላል እንዴ? ኧረ ተወኝ አባዬ፣ እንዴት እንደምወዳት እኮ አልገባ። ኧረ አታስብ ወንድሜ። አባዬ ግን እኮ በየቤቱና በየጓደኛ ምናምን አንድ ተምች ሰው አይጠፋም። እሱ ደግሞ የታውቋት ያስታርቀናል። ኧረ ያውቃታል እንዴ? ቅድም መጣ እኮ ከአባዬ ጋር ብለው ነው ወጡት። ምን ልታረጉ ወዴት ነው ወጣችሁት? ኧረ እኔ የሆነ ጉዳይ ነበረኝ ልወጣ ስል ድንገት መጣችና በቃ እሱ አልነበረም በዛው ተያይዘን ወጣን። ሌላ ምን አስባችሁ እንደ አባዬ እንደው ምን ስታረጊ አንቺን የመሰለሽ ልጅ እዚህ የማይረባ ላይ ጣለሽ አላልካትም? ከዛ እንደው እሷ ታላቅ ወንድሙ ነው ስትል አዎ ነኝ አላልካትም? ምን አባዬ እኔ ወንድም? ኧረ ይሄ አልተፈጠረም የሚያወራው ዝም በሉት። እንደ አባዬ ብለሃል። እዚህ ቤት ያለው ተምች ፈላ በቃ ይቺ ልጅ የምትሰራው ባያ በቃ የመጨረሻ ጀግና። እንደውም ለምን ወጣ ብለን ሩም ይዘን አንጫወትም ብላት አይደል? እሺ ብላ ተያይዛችሁ ወጣችሁ። ሩም ግን ምን አይነት መጮቻ ነው አባዬ? እኔም መጮት ፈልጋለሁ። ወይኔ ጉዴ! ጭራሽ ልጅ ከምትሆን ከልጅ ፍቅረኛ ጋር እንጫወት ነው መጋኛ ይጫወት ባንተ ሰው ተነስ። ወንድ ልጅ ተዋላበት ልጁን እና አልጠበኩም ጋይስ የምር ጆ እስቲ እቺ ቸከቻ ትናንትና ነው ገና ማታ ላይ ጠበስኩት። ተቀርቅሯል ማለት ቅርራታል። አረ አንተ ይብራብ ቅርቅራታ። አረ ተቀርቅሯል። ሳምሪ አንዳንድ ጀለሶችማ ሆነ አንዳንድ ጀለሶች እኮ ትለያላችሁ። ስማ የምር ሹፋት ወንድር ነበር ሳምሪ ቀርቅር ነው ተቀርቅሯል። እንደውም ጀርባዋን ቪዛ ቢሯል ካሁኑ ድንገር እንደታው እናት ውጫለች አክስቴ ማለት ነው። በቃ ቢዝነስ ነው እንድትጀምር ብላ ውሻ ገዛች። እንደውም ፎቶ አላሲ ፒትቦል ነች። ስትል ያበደ ነው ቹት ዋው ደም ይቆይ ምን ቀርቀርላ ፋኝ ጀለስ እውነት ግን አንዳንድ ጀለሶች አሉ። የሆነ ጭቀሳይተ ምናምን ወይ የሆነ ቦታ ሄደ ምናምን ይቺ ልጅ ድጋሚ የምታገኛው ወይ ይቺንማ እኮ አይነት ጭዌ ማለት እና ይደብራል። አንዳንድ ጀለሶች ይደብራል። እኛ ብቻ እንብላ የምትሉ ጀለሶች የምር ስነ ስርዓት በስነ ስርዓት እንከፋፈለው። በስነ ስርዓት አይሻልም? ሰላም ነው ቲቸር ምን ፈለክ? ኧረ ማትስ አስተማሪ ነበር የላከኝ አንተ ጋር ለእርዳታ ተመዝግቤ። ሰውዬ ደግሞ ሊሞት ነው እንዴ? ተማሪ እያላከ ደርሷል ሰርተ ብዬ ነው አሁን የመጣሁት። ምን ክፍል ነህ? 11ኛ ክፍል። 11ኛ ምን? ናቹራል ኤንኤስ2 ያተራገመ ክፍል አንሳጥም። ለዛ ክፍል ይራባሽ። ኧረ እኔ እኮ አልረብሽም ቲቸር። እንዳለ ተሳብስባችሁ ትምህርት ቤቱን ገና ካሁኑ እሽቄጤር አድርጋችሁታል። እኔ እኮ አልረብሽም። ቆይ የምር ግን የድሮ አስተማሪዎች ግን እውነት ሳታውቁ ነበር እንደምታስተምሩ? ግን የምር ሳታውቁ ነበር የምታስተምሩ? አሁን ዝም በል በቃ። እስኪ ብርቶ ራሱ አንሰጣችሁም። ጨረስ ዞሮ ኧረ እንዴ ዱርዬ ስብስብ። ሄሎ አቤት ቲቸር። በቃ ምን እናርግኛ? እኔ ምን ላርግ ታዲያ? እማውቀው ነገር የለም አልኳችሁ አይደል ቲቸር? በቃ እኔ የማውቀው ነገር የለም። አሁን ትምህርት ቤት ውስጥ ነው ያለሁት። አጨቅጭቁኝ። ኧረ ቲቸር እንዴ በቃ እንደዛ ነው። በቃ ስወጣ እዛችን እንትን ቤቷ አንገናኝ። ቻው። እውቀት ስለሌለው እኮ ነው እንደዚህ አድርግ እንደዚህ አይነት ዘርበል ምናምን ሽልምጥምጥ በት እያለ የሚሳደበው። ምንድን ነው የሚጨቃጭቀኝ? ቲቸርዬ ኧረ ቲቸር ይጫው። ምን አይነት ምርጥ የሆነ ልጅ ነው በእናታችሁ። ደርሷል ሰር በቃ ዝም በል እስኪ። እሺ ትምህርት ቤቱን አልምታችሁታል? ክረምት ላይ እንዴ አሁን ሲከፈት መሯሯጥ አይደለም። ችግኝ ሰጠናል። የማንጎ ችግኝ፣ የአቮካዶ ችግኝ የት አለ? ሸጣችሁ ውስኩ ባላችሁ። ኧረ እኛ ሲጀምር አላየንም እንዴ። መጫውን ከደረሰ በኋላ አይሰጥም። በቃ መስከረም ላይ ተመልሰን ተመልሰን። አሁን እኮ ታዲያ መስከረም እኮ በቃ የዛሬ ዓመት ተመልሶ መምጣት ነው። ገና አንድ ዓመት ጨረስ። ጥፋ ከስራ እስኪ ዞር በል ውረድ። ና እስኪ ና የሆነ ነገር ልንገር። እስኪ እንግሊዘኛ አስተማሪ እየጠበቀሽ ነው። ቶሎ ነይ ባልልኝ። ቶሎ ባል ዳፍታሩ እንትን ይባልላል ይጨርስላል። በቃ እሺ ቶሎ ባል ይድሩት። እየጠበቀሽ ነው ባላ። እሺ የድሮ አስተማሪዎች አሁን እንግሊዘኛ እኔ እኮ ብዙ ቃላቶችን እውነት አሰረን ከጨረስኩ በኋላ ነው ያወቅሁት። የሆነ ግን እኛ ግን ተምረናል። እውነት ናይንቲኖች ግን ተምረናል። ናይንቲኖች አላችሁ ተምረናል። የምር ግን አልተማርንም። ጋይስ እንግዲህ የዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። ከዚህ በኋላ አልጠፋም። እንግዲህ ሰብስክራይብ እና ላይክ፣ ሼር እና እንዲሁም ኮፒ ሊንክ እና አስተያየታችሁን በኮሜንት ቢሰጡኝ ደስ ይለኛል። ፋሚሊዎች ለዛሬ ቡም